of Toronto, Mississauga, Brampton, and Scarborough. Lightning struck more than 1,200 times in 6 hours, creating blinding flash. የካናዳ የአየር ሁኔታ ካላት እጅግ ሰፊ የቆዳ ስፋት የተነሳ የተለያየ ደግሞም የሚያምር ነው። በሀገሪቱ የተለያዩ ክፍሎች ውስጥ የክረምት ወራት በበረዶ የተሸፈኑና በጣም ቀዝቃዛ ሲሆኑ የበጋ ወራት ደግሞ ሞቃታማ እንዲሁም በብዙዎች ዘንድ ተናፋቂ ናቸው። ነገር ግን ከቅርብ ጊዜ ወዲህ የበጋው ወቅት አዲስና ያልተለመደ ክስተትን እያስተናገደ ነው። ያልተጠበቁና እጅግ ኃይለኛ የሆኑ አውሎ ነፋሶች ካናዳን እየጎበኙ ናቸው። እነዚህ አውሎ ነፋሶች ተራ ዝናብና ነጎድጓድ ብቻም ሳይሆኑ ትላልቅ በረዶችን፣ ከባድ ዝናብን እንዲሁም ከፍተኛ ጉዳት የሚያስከትሉ ኃይለኛ ነፋሶችን ይዘው ይመጣሉ። በተለይ በኦንታሪዮ አውራጃ በተከሰቱት የቅርብ ጊዜ አውሎ ነፋሶች በተለይም በ2022 ባሳለፍነው ድሬቻ አውሎ ነፋስ እንዲሁም በ2023 የበጋ ወቅት በተደጋጋሚ በሚከሰቱት አውሎ ነፋሶች የካናዳ የአየር ሁኔታ በተወሰነ ደረጃ እየተለወጠ መሆኑን የሚያመለክት መረጃ አለ። የዘንድሮ የበጋ ወቅት ደግሞ እየከፋ ይመስላል። አስተውላችኋል ብዬ አምናለሁ። ከቅርብ ጊዜ ወዲህ ካናዳ ብሉ አሜሪካ፣ ቻይና ብትሉ ደቡባዊ አውሮፓ ተፈጥሮ ፊቷን አዙራባቸዋለች። ሀያላን ሀገራት በሰደድ እሳት ተቃጥለው ሲላቸው በከባድ ጎርፍ ታጥበው አሁንም ከተፈጥሮ ጋር ግብ ግብ ይዘው እየኖሩ ነው። ምናልባት አንዳንዶች እንደሚሉ ሀያላኑ እንደ አፍሪካ ባሉ ድሃ አህጉራት ላይ የሚሰሩት ግፍ ነው ለዚህ ይዳረጋቸው። ፈጣሪ ፊቱን ያዞረባቸው ለዚያ ነው ሲሉ፣ ሌሎች ደግሞ የለም እንደ ሁሉም የተፈጥሮ አደጋ ነው፣ አጋጣሚ ሆኖ በሀያላኑ ሀገራት ላይ በረታ እንጂ ይሄ የትም የሚያጋጥም ነው እያሉ ጎራ ከፍለው እየተከራከሩ ነው። ባለሙያዎች እንደሚሉት ከሆነ ደግሞ እነዚህን አውሎ ነፋሶች ለመረዳት ከባቢ አየር ሳይንስ ወይንም አትሞስፌሪክ ሳይንስን መጀመሪያ መረዳት ያስፈልጋል። በአብዛኛዎቹ የኦንታሪዮና የኩቤክ ክፍሎች የሚከሰቱት ኃይለኛ አውሎ ነፋሶች የሚፈጠሩት ሶስት ነገሮች ሲጣመሩ ነው። የመጀመሪያው ሞቃታማና እርጥበት የበዛበት አየር ነው። ሞቃታማው አየር ከሜክሲኮ ባህረ ሰላጤ ወደ ካናዳ ይገባል። ይህም ከፍተኛ የሆነ የእርጥበት መጠንን ይይዛል። ሁለተኛው የሞቃታማ አየር ግጭት ነው። ይህ ማለት ከቀዝቃዛው አየር ጋር ሲገናኝ ያልተረጋጋ ሁኔታን ይፈጥራል። ሶስተኛው ደግሞ ከሁለቱ የተፈጠረው ዝቅተኛ ግፊት ስርዓት ነው። ዝቅተኛ ግፊት ስርዓት ሲፈጠር አየሩ በፍጥነት ወደ ላይ ይወጣል። ይህም አውሎ ነፋሶቹን ለመፈጠር የሚያስችላቸውን ኃይል ይሰጣል ማለት ነው። እነዚህ ሁኔታዎች ሲጣመሩ በአሜሪካ የሜዳ መልክዓ ምድር ላይ በብዛት የሚከሰቱት አይነት ሱፐር ሴልስ አውሎ ነፋሶች ይፈጠራሉ። እነዚህ አውሎ ነፋሶች እጅግ ኃይለኛ የሆኑ ሽክርክሪት አውሎ ነፋሶችን፣ ትላልቅ በረዶችን እንዲሁም ከባድ ዝናብን ይዘው ይመጣሉ። እንደ ዘገባው የቅርብ ጊዜዎቹ አውሎ ነፋሶች ነፋሱ በሰዓት እስከ 90 ኪሎ ሜትር በፍጥነት እየደረሰ ሲሆን ይህም የቤት ጣሪያዎችንና አጥሮችን እንዳልነበሩ የማድረግ አቅም አለው። የእነዚህ አውሎ ነፋሶች ቀጥተኛ ተጽዕኖ በጣም ከባድ ነው። ብዙ ነዋሪዎች ከኤሌክትሪክ ኃይል ውጭ ቀርተዋል። አንዳንድ ቤቶች ከፍተኛ ጉዳት ደርሶባቸዋል። የውሃ ማፍሰሻ ስርዓቶች በአንድ ጊዜ በሚዘንበው ከባድ ዝናብ ምክንያት ተጨናንቀዋል። ለምሳሌ በቅርብ ጊዜ የኦታዋ ከተማን የመታው አውሎ ነፋስ በአጭር ጊዜ ውስጥ ከ70 ሚሊዮን ዶላር በላይ የኢንሹራንስ ኪሳራን አስከትሏል። ይህ ጉዳት የተከሰተው በትላልቅ በረዶች፣ ኃይለኛ ነፋሶችና ድንገተኛ ጎርፍ ምክንያት ነው። አንዳንድ ቦታዎች ላይ በጎርፍ ምክንያት ጎዳናዎች ወደ ወንዝነት ተቀይረው መኪናዎች በከፊል ውሃ ውስጥ ሰጥመው ጀልባ እንጂ መኪና ያልመሰሉበትን ሁኔታ እናስታውሳለን። ይህ በሰዎች ዕለታዊ ኑሮ ላይ ከፍተኛ ጫናን ይፈጥራል። የኤሌክትሪክ ኃይል መቋረጥ ለሰዓታት አልፎ ተርፎም ለቀናት ሲቆይ ምግብ ማቀዝቀዣዎች ውስጥ ይበላሻል። እናም እንደ ማሞቂያና ማቀዝቀዣ ያሉ አስፈላጊ አገልግሎቶችም ይቋረጣሉ። በተጨማሪም ኃይለኛ ነፋሶች ዛፎችንና ምሰሶዎችን በመጣል የመንገድ መዝጋትና ተጨማሪ የንብረት ውድመትን ያስከትላሉ። የሳይንስ ሊቃውንት የእነዚህን አውሎ ነፋሶች መበራከትና የኃይላቸው መጨመር ከአየር ንብረት ለውጥ ጋር የተያያዘ መሆኑን ያመለክታሉ። የከባቢ አየር የሙቀት መጠን እየጨመረ በሄደ ቁጥር አየሩ ከፍተኛ እርጥበትን የመያዝ አቅም ያገኛል። ይህ ደግሞ አውሎ ነፋሶችን የሚመግበውን ኃይል ይጨምራል። እንደ አውሮፓውያኖቹ የዘመን ቀመር ከ2008 እስከ 2021 ባለው ጊዜ ውስጥ በኦንታሪዮና በኩቤክ ከተመዘገቡት የኢንሹራንስ ኪሳራዎች ውስጥ 2/3 ያህሉ በኃይለኛ አውሎ ነፋሶች ምክንያት የተከሰቱ እንደሆኑ
መረጃዎች ያሳያሉ። በተጨማሪም የካናዳ የአየር ንብረት አገልግሎት ባለሙያዎች የወደፊቱ ጊዜ የበለጠ አውሎ ነፋሶችን፣ ድርቅን እናም ሌሎች ከባድ የአየር ሁኔታዎችን ሊያመጣ እንደሚችል ይተነብያሉ። የከባቢ የአየር ሙቀት መጨመር የነጎድጓድ ነፋሶችን መከሰትና የዝናብ መጠንን እንደሚጨምር ይታሰባል። ይህ ደግሞ በከተሞች መሰረተ ልማት ላይ ከባድ ጫናን ሊፈጥር ይችላል። የካናዳ ችግር ከዓለም አቀፋዊ የአየር ሁኔታ ጋር የተያያዘ ነው። በቅርቡ በፓሲፊክ ውቅያኖስ ላይ የተፈጠሩት እንደ ኃይለኛው የታይፈራጋሳ እናም በአሜሪካ መካከለኛው ክፍል የተከሰቱት ኃይለኛ ነፋስና አውሎ ነፋሶች የዚህ ዓለም አቀፋዊ ችግር አካል ናቸው። የዓለማችን የአየር ንብረት ለውጥ እየተለወጠ ሲሄድ በየአካባቢው የሚከሰቱ የከባድ የአየር ሁኔታ ክስተቶችም እየተበራከቱ ይመጣሉ። በአውስትራሊያ የሚከሰተው ከፍተኛ ሙቀት፣ በአፍሪካ የሚከሰተው ድርቅ እናም በአውሮፓ የሚከሰተው ድንገተኛ ጎርፍ የዚህ ለውጥ ምልክቶች ናቸው። እነዚህ ክስተቶች የሰውን ልጅ መላመድና የአደጋ ጊዜ ስርዓቶችን ማጠናከርን አስፈላጊነትን ያሳያሉ። የካናዳ መንግስትና ሕዝብ በጋራ በመሆን እነዚህን ችግሮች ለመቋቋም እየሰሩ ይገኛሉ። እነዚህ አውሎ ነፋሶች መደጋገማቸው ካናዳና ዓለም በአጠቃላይ ከአየር ንብረት ለውጥ ጋር የተያያዙ አዳዲስ ፈተናዎች እየገጠሟቸው መሆኑን ያመለክታሉ። ከዚህ በፊት በተደጋጋሚ ያልተለመዱትን የአውሎ ነፋስ አይነቶችን በየጊዜው እያየን ነው። መንግስታት፣ የኢንሹራንስ ኩባንያዎች እናም ህብረተሰቡ አብረው በመሆን የከተሞችን የመሰረተ ልማት ስርዓቶችን ለማጠናከር፣ የጎርፍ መከላከያዎችን ለመገንባት እናም የአደጋ ጊዜ እቅዶችን ለማሻሻል መስራት አለባቸው። የተሻሻሉ ማስጠንቀቂያዎችና የህዝብ ግንዛቤ ማሳደግ አውሎ ነፋስ ሊከሰት ሲል ነዋሪዎች መዘጋጀት እንዲችሉ ይረዳቸዋል። በተጨማሪም በንብረት ላይ የሚደርሱ ጉዳቶችን ለመቀነስ እንደ ተስማሚ የግንባታ ኮዶች ያሉ መፍትሄዎችን መፈለግም እጅግ አስፈላጊ ነው። በመጨረሻም ለመጪው ጊዜ መዘጋጀትና የዓለማችንን የአየር ሁኔታ ለውጥ ለመቋቋም የዓለም ህዝብ በሙሉ ትኩረት ሊሰጥ ይገባል። ምንም እንኳን የቅርብ ጊዜ የአየር ሁኔታ ክስተቶች ከባድ ቢሆኑም በካናዳ ታሪክ ውስጥ ከፍተኛ ጉዳት ያስከተሉ ሌሎች አስደናቂ አውሎ ነፋሳት አሉ። እነዚህ ክስተቶች ኃይለኛና የአየር ንብረት ሁኔታዎችን ተጽዕኖ ለማቋቋም የሀገሪቱን ታሪካዊ ትግል ያንጸባርቃሉ። በመጀመሪያም ታላቁ የቶሮንቶ ጎርፍ 1954 በ1954 ዓ.ም የሃዝል የተባለ ኃይለኛ አውሎ ነፋስ የካሪቢያንንና የአሜሪካን ምስራቃዊ የባህር ዳርቻዎችን ካወደመ በኋላ ወደ ኦንታሪዮ አመራ። ወደ አውሎ ነፋስነት ተቀይሮ የነበረው ሃዝል በቶሮንቶ ዙሪያ ባሉ ወንዞች ላይ ከፍተኛ ጎርፍን አስከትሏል። የበርካታ ሰዎችን ሕይወት ቀጥፏል። በታሪካዊ የቶሮንቶ ጎርፍ ምክንያት የከተማዋ መሰረተ ልማትና የተፈጥሮ አካባቢ እጅግ ተጎድተዋል። ይህ ክስተት የከተማዋን የውሃ ፍሳሽ ማስወገጃ ስርዓት ለመለወጥ እና የአደጋ ጊዜ እቅዶችን ለማሻሻል ትልቅ መነቃቂያ ሆኗል። ስንቀጥል በ2013 የተከሰተው የቶሮንቶ የበረዶ አውሎ ነፋስ ወይንም አይስ ስቶርም በ2013 ዓ.ም በታህሳስ ወር የተከሰተው ይህ የበረዶ አውሎ ነፋስ ለብዙ ቀናት የቶሮንቶና የአካባቢዋን ክልሎች ሽባ አድርጎ ነበረ። አውሎ ነፋሱ ከባድ በረዶ በማስከተል በዛፎችና በኃይል መስመሮች ላይ ከባድ በሆነ መልኩ ሰፍሮ የኤሌክትሪክ ኃይል መቋረጥ እንዲከሰት ምክንያት ሆኗል። ከ1.2 ሚሊዮን በላይ ሰዎች ያለ ኤሌክትሪክ ኃይል ቀርተዋል። ይህ አውሎ ነፋስ ከ1 ቢሊዮን ዶላር በላይ የሚገመት ኢኮኖሚያዊ ጉዳት አስከትሎ ነበረ። ስንቀጥል የ2022ቱ ኦንታሪዮ ኩቤክ ድሬቾ በቅርብ ጊዜ ታሪክ ውስጥ ከተከሰቱት እጅግ አስከፊ አውሎ ነፋሶች አንዱ የ2022ቱ ድሬቾ ነው። ይህ አውሎ ነፋስ አጭር ግን ደግሞ ኃይለኛ በሆነ መንገድ ከኦንታሪዮ እስከ ኩቤክ ድረስ ባሉ ክልሎች ላይ ተንቀሳቅሷል። በአውሎ ነፋሱ ምክንያት የበርካታ ሰዎች ሕይወት አልፏል። የኤሌክትሪክ ኃይል አቅርቦት ተቋርጦ በመቶ ሺዎች የሚቆጠሩ ቤቶች ያለ ኤሌክትሪክ ኃይል ቀርተዋል። ከ1 ቢሊዮን ዶላር በላይ የሚገመት የኢንሹራንስ ኪሳራ አስከትሏል። ይህ ክስተት ድሬቾ በመባል የሚታወቀው የአውሎ ነፋስ አይነት ምን ያህል አደገኛ ሊሆን እንደሚችል አሳይቷል። በመጨረሻም የ2023ቱ ክረምት አውሎ ነፋሶች በድጋሚ በኦንታሪዮ ክልል የ2023ቱ ክረምት ከባድ አውሎ ነፋሶችን በተደጋጋሚ በመከሰታቸው ተለይቶ ይታወቃል። የበርካታ አውሎ ነፋሶች ቅንጅት ከባድ ዝናብ፣ ኃይለኛ ነፋስና ትልቅ በረዶን አስከትሏል። ለምሳሌ በኦቶዋ ከተማ አንድ ጊዜ የተከሰተ አውሎ ነፋስ ከ70 ሚሊዮን ዶላር በላይ የኢንሹራንስ ኪሳራን ያስከተለ ሲሆን በአጠቃላይ በበጋ ወቅት የተከሰቱት አውሎ ነፋሶች ደግሞ ከ340 ሚሊዮን ዶላር በላይ ጉዳት አድርሰዋል። እነዚህ ክስተቶች የካናዳ ክረምት የአየር ሁኔታ መደበኛ ያልሆነና ለውጥ እያሳየ መሆኑን የሚጠቁሙ ናቸው። እስካሁን ደቂቃ ድረስ ስለተከታተላችሁን ከልብ እያመሰገንን ቪዲዮን ከወደዳችሁ እንዲሁም መረጃ ሰጪ ነው ብላችሁ ካሰባችሁ ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ እኛን ያግዙ።
በቀጣይ ሌላ መረጃ ሰጪ በሆነ ቪዲዮ እስከምንገናኝ